ጉድ ላሳያችሁ። የሚያቀርበው መረጃ ላይ ምን አይነት ነገር እንዳለ ላሳያችሁ። እንዳታሳልፉት። ቪዲዮውን በደንብ ኮፒ ሊንክ አድርጉ። አሁን ልብ ብላችሁ እንድትሰሙ ይፈልጋሉ። ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም። ሁሌም አሁን ነው። የመረጥነው እንሆናለን። አሁን ራይት ናው። አሁን ለምሳሌ ገንዘብ ከፈለክ፣ ሰውነትህ እንዲያምርብህ ከፈለክ፣ ስኬት ከፈለክ፣ ስኬቱን ማሯሯጥ፣ ገንዘቡን ማሯሯጥ ነው ምርጫ ነው። ኦኬ። ስትመርጥ ምንድነው የሚያጋጥምህ መሰለክ? ወደ ሌላ ዓለም ነው የምትሄደው። ኦኬ። ብዙ ዓለሞች አለ ይላል ኳንተም ሊፕ ማለት። አሁን አንተ አብርሃም አለ ከዚህ አንድ ረዳት አብርሃም አለ፣ ጽዳት አብርሃም አለ፣ ሪል ስቴት ካምፓኒ ያለው አብርሃም አለ፣ ፖድካስተር፣ የተለያዩ አብርሃሞች አሉ። ወደዛ አብርሃም ለመሻገር መልፋት መጣር ሳይሆን የሚገባ አንዴ መምረጥ፣ ከዛ ወደፊት መሄድ ነው። ገባህ አይደለ? ሶ አዶናይን መረጥኩት። አዶናይ ስታይሉ ምን ይመስላል? አነጋገሩ ምን ይመስላል? ኮንፊደንሱ ምን ይመስላል? ከካሜራ ሲቀርብ ስንት ሰዎች ይመለከቱታል? ዲዛይን አደረኩት፣ ሙሉ ጻፍኩት፣ መጽሐፌ ላይ ነው መልክ ሲሪየስ ሆኜ። ከዛ በኋላ ኦኬ መርጫለሁ። ላይክ የህይወትህን ታሪክ ነው የምትፈልገውን ስክሪፕት ነው የጻፍከው ማለት ነው። ስክሪፕት ጻፍ እንደ ሙቪ ዳይሬክተር። ሁላችንም የህይወታችን ዳይሬክተር ነው ባይገ ያ ሶ መጀመሪያ የወሰድከው አክሽን ሳን ነበር? መጀመሪያ የወሰድኩት አክሽን ኢትስ እንደዚህኛው አዶናይ አክት ማድረግ ኢትስ ላይክ አክት አዚፍ ማለት ነው። በቃ አዶናይ ኦኬ 1 ሚሊዮን ሰዎች ይከተሉታል። አሁን በስነ ስርዓት በቃ ማት ቢዝነስ ክላይንቶች አሉት፣ ማት ብር የሚከፍሉት በዶላሮች። how do I act like that? እንዴት ነው የምናገረው? በኩራት እንደዛ። ገባህ? ለካስ ያስተዋልኩት ነገር ምንድነው? ያ የምመኘው አዶናይ ያ ያወጣሁት ስክሪፕት መከተል ያስፈራኝ ምክንያት is because ህዝብ ለማስደሰት ሞክር ነበር፣ ሰዎች ለማስደሰት፣ የድሮ ጓደኞቼን ለማስደሰት። ኦኬ በቀየር እንደዚህ ቢሉኝስ እንደዛ ቢሉኝስ አንቺ ተቀየርሽ እኮ አንተ እንደዚህ ሆንክ እኮ ይሄ ምንድነው እንደዚህ ያደረገ? ኧረ በስመ አብ። እነዚህ ቃላቶች የሚያስፈሩኝ ቃላቶች ነበሩ። ገባህ? I said what ገደሊቁ እነሱ ገደሊቁ እኔ በማንነቴ በመሆን መኖር በሚገባኝ ህይወት የማይቀበሉኝ ሰዎች ካሉ ገደሊቁ I don't care and then በሙሉ bravery በድፍረት ማለት ነው ስቴፕ አደረኩኝ ወደ አዲስ ማንነት።